ዓለም ሰዎች እስኪ አንድ ነገር ለመጀመሪያ ለመጨረሻም ጊዜ እኔ ሙጥት እንዲልልኝ ላስቸግራችሁ፣ እናቴን በማፈላለግ ላስቸግራችሁ፣ በህይወታችሁ ጥያቄ ሳይመለስላችሁ መኖርን የመሰለ የሚከብድ ነገር የለም። እናቴ ወይ ትሙት ወይ ትኑር ሳላውቅ ይኸው ከ30 ስንት ዓመት በላይ ከ34 ዓመት በላይ ይኸው ሳታገኘኝ እዚህ እድሜ ላይ ደርሻለሁ። ልደቴን የማከብረው የተወለድኩበትንም ቀን ወር ዓመት ሳላውቅ በግምት ነው። እናም አትታዘቡኝና እባካችሁ እናቴ እያምሰለሰልኩ እስከ ስንት ዓመት ልቆይ ከዚህ በኋላ እኔ ይብቃኝ እና እባካችሁ እርዱኝ። እናቴ የአድዋ ተወላጅ ናት። አባቴ ወለዬ ነው። አባቴ ያው ወደ ወታደር ስለነበረ ወደ አስመራ እናቴ እዛ ወደ ምትኖርበት ሄደና አገኛት። አረገዘች፣ ወለደችኝ። ከዛም መጥቶ ከስንት ጊዜ በኋላ ያለ መግባባት ችግር ስለነበረ እኔን ሰርቆባት ወደ ሌላ ሀገር ይዞኝ ሄደ። ከዛ ወዲህ አግኝቻት አላውቅም እና እናቴ እዛው አስመራ ትቻት እንደመጣው ስለሆነ እሷ ምን እንደምመስል የት እንዳለው የት ልሙት ልኖርም እመታቀው ነገር የለም። እና እባካችሁ እኔ ማቀው መብራት ገብረስላሴ እንደምትባል እኔ ስሜ መልኬም ጠፍቶባት እኔን ልታገኘኝ እንደማትችል አውቀዋለሁ። ነገር ግን ለምልክት ያህል መርካቶ እንደ ማርያም ገዛና የምትባል አካባቢና ፍሊቆስ እንዲሁም ኤልሳቤት የሚባሉ እህት ወንድሞች ነበሩ ከሌላ አባቶች የተወለዱ። ሁለተኛ ደግሞ የምትፈልጉልኝ ሐረር ጉርሱም ከተማ የሚባል ታላቅ ወንድሜ ታገል ፍቅረ ማርያም የሚባል አባቴ እንዳለ አባቴ ይነግረኝ ነበረ ታላቅ ወንድም እንዳለኝና እሱንም ሳያገኘው እኔም ሳላገኘው ይኸው ለዘመናት ተለያይተናል። እህት ወንድሞቼ በሌላ በግማሽ በአባቴ በኩል እህትማማቾችና ወንድማማቾች የሆኑ ከ25 ዓመት በኋላ እንግዲህ ላገኛቸው ችያለሁ በፌስቡክ። ይህ ተአምር ነው። አሁን የቀረኝ የእናቴና የወንድሜ ነገር ነው። እንደው አግኝቻቸው ልሙት እያልኩ ነውና እባካችሁ ይህንን ውለታ ትውሉልኝ ዘንድ ኢትዮጵያውያን፣ ኤርትራውያን እንደው የዓለም ህዝቦች በአጠቃላይ እንደዚህ አይነት የተመሳሰለ ታሪክ ካለ እባካችሁ በተቻላችሁ መጠን በቃ ይህንን ነገር እኔ ወደናንተ አድርሻለሁና እኔም እርፍ ልበል። ኖራም ይሁን ሞታም ይሁን ይለይልኝ። እና ይሄው ልደቴን አከበርኩ። እናቴ ይሄው ልደቴን አከበርኩ። ምን ያህል እድሜ እንኳን እንደው ሳላውቅ ይሄው በግምት እያከበርኩ እገኛለሁ። እናቴ ናፍቀሽኛል። በጣም ለብዙ አመታት ጎዶሎነት ተሰምቶኛል። አባቴ ሞቷል። ስለዚህ አባቴንም ሳልቀብር ሞተ እንደተባለ ብቻ ሰምቼ በዛው ቀረው። ስለዚህ አባትን ሞቶ አለመቅበር፣ እናት ትኑር አትኑር አለማወቅ በጣም ከባድ ነውና እባካችሁ አሳርፉኝ እላለሁ። እኔ ጽጌሬዳ ፍቅረ ማርያም እባላለሁ። ነገር ግን እናቴ ሌላ ስም ትጠራኝ እንደነበር አስታውሳለሁ። ለማንኛውም ይህ መረጃ የሆናችሁ ዘንድ አስባለሁና እባካችሁ አፈላልጉልኝ። ይህንን ቪዲዮ ሼር አድርጋችሁ ለብዙዎች አዳርሱልኝ። እኔ ብዙዎች ላይ ፊቴም እንዲታወቅ ብዙ ሰው እንዲላይ ባልፈልግም ይህ ደግሞ ግድ ሆነብኝ። ህሊና እየወቀሰ አስጨነቀኝ እና አሳርፉኝ። አመሰግናለሁ። ይህ ታሪክ በ2020 ከ5 ዓመት በፊት ለ25 ዓመት በላይ የተለያየነውን የአባቴ ልጆችን በፌስቡክ ያገኘሁበት ነው። እናም ይህን ያደረገ አምላክ ስለ እናቴስ ምን ይሳነው ይሆን? ወንድሜን አገኘው በ11ኛው ሰዓት። በጣም መገርም ዜጋ ነህ። እንዴት አስታወስ? አው እዚህ ጋር በድንጋይ መጥቶ ልጅ እያለሁ ያው ድንጋይ ሳሚ እንትን ብሎ ወሮሮ አይስትም ነበርና እዚህ ጋር እንትን አለ። ጀስት ይኸው የትልቅ ማስታወሻ ሆናለች። በመጥፎም ቢሆን የወንድሜ ማስታወሻ ናት። ያ ጥሩ ላይ መሆናችሁ ነው። ሁላችሁም ናፍቄያችሁ አለው። ግን ናፍቆቴ የተዳፈነ ሆነ። እንዴት አድርጌ ባስበው የእናቴ ነገርም ይኸው የውሃ ሽታ ሆኖ ቀረ። እናንተንም እንደዛና ማገኛችሁ አይመስለኝም ነበረ። ቢመስለኝም አጉል ማጓጓት ይሆናል እያልኩ ሳይ
ስልክህን አንሳው። በዛ ላይ የሆነ ነገር እስኪ እንደዚህ ቪዲዮ ላይ ላክልኝና በደንብ ልይ። እንዴ ወይኔ ጉዴ! በጣም ደስ አዊት ዮሐንስ፣ መቅደስ፣ አብርሃም፣ ሳሚ ትክክል ነኝ አይደለ? አልተሳሳትኩም። ፎቶውን አይቻለሁ። ፎቶውን ባለጥፈው እኮ አንተ መሆንህን እጠራጠር ነበረ። ኦ ማይ ጋድ በጣም ደስ ብሎኛል። እግዚአብሔር ይመስገን። እኛውም አንተ ብቻ አይደለህም አይደለ? ብዙዎቹም አሉና መቅደስ፣ መቅዲ፣ ማን ነበር? አንተ አብርሃም ነህ፣ ሳሚ ነበር። በቃ እንደዚህ ብዙ እኮ አላውቅም፣ ስማቸው ይጠፍቱብኝ። መቅደስን በደንብ አድርጌ ነው ማውቃት። ሌሎችም አሉ፣ ኤልሳ ምናምን። ሰላም እኔ አንዱ ሁኚ ይኸው እንደ ማታርፈው አወፍ ይኸው ብክን ብዬ ቀረሁላችሁ። ግን አለው እግዚአብሔር ደግሞ ይኸው ህይወቴን አስተካክሎ የተረጋጋ ህይወት አስቀምጦኛል። የልጅነቴንማ ስንቱን ውጣ ውረድና መከራ አለፍኩ። እናንተም ትናፍቁኛላችሁ፣ ግን እንዴት ብዬ ላግኘው? አጋጣሚ ይኸው እዚህ ጋር ቁጭ ብዬ ነው። ጥሩ የሆነ ሰርፕራይዝ፣ በጣም ደስ ያለኝ እኔ ጌታ፣ በጣም ደስ ብሎኛል ዛሬ ቀኔ። በቃ የሆነ ሁለተኛ የተወለድኩበት ቀን ያህል እየተሰማኝ ነው። በጣም ደስ ብሎኛል። ይሄው እናቴ እድሜ ዘመኔን ሳላገኛት ቀረው። አባዬ ኪድናፕ እንዳደረገኝ ይሄው ስንት አመታት ሙሉ እናቴን ሳላያት ቀረው። እናንተንም በሱ አጋጣሚ ሳላያችሁ ቀረው። እኔ ጠፍታችሁኝ ስንት ስቃይን በላው። በጣም ብቸኝነት ወጠኝ፣ በጣም ከፋኝ። አልቅሽ ያዝኝ ወጣልኝ እና እስካሁንም ደግሞ አስባችኋለሁ። ፈልጌ ላገኛችሁ ጥሪ ባይሳካልኝም አንተ ግን ተሳክቶልህ አሸነፍከኝ። ይህንን ፎቶ ሳይ ነው አንተ ትክክለኛ። ሰላም የተወደዳችሁ የዓለም ህዝቦች በአጠቃላይ ስለኔ ነገር እኔነት ተሰምቷችሁ የምትረባረቡልኝ እጅግ በጣም አመሰግናችኋለሁ። ይህ ወንድሜ ከ5 ዓመት በፊት እኔን ከ25 ዓመት ከተጠፋፋንበት በፌስቡክ አግኝቶኝ ነው። ይህ የምታዩት ፎቶ የአባቴና የእንጀራ እናቴ ነው። ታዲያ የአባቴ ልጆችን ነበር ያገኘኋቸው። እናቴ እንጀራ እናቴ ታውቃት ነበረ። እንጀራ እናቴ ግን ያው በህይወት ስለሌለች አባቴም እናቴም ስለሌሉ ይህንን እናቴን ማግኘት እጅግ በጣም ያከረረው እንዳላገኝ ያደረገው እሱ ነው። እና አሁን ወደ እናንተ የመጣሁበት ምክንያት ይሄ ነው። ማስታወሻ የሆነ አንድም ፎቶ የለኝም። ስለዚህ ትብብራችሁን አሁንም እንድትቀጥሉ ላለው መልካም ጊዜ እግዚአብሔርን ይህንን ያደረገ አምላክ አሁን ደግሞ እናቴ እንደሚያገናኘኝ ተስፋ አደርጋለሁና ሰላማችሁ ይብዛ። ከበራችሁ የዓለም ህዝቦች በአጠቃላይ በእውነት የኔን ችግር እኔነት ተሰምቷችሁ እንዲህ አድርጊ፣ እኔን አይዞሽ፣ እኔም እኮ እንደዚህ አይነት ታሪክ አሳልፌያለሁ እያላችሁ በእውነት ታሪኬን ሼር እያደረጋችሁ ለብዙ ሰዎች እያደረሳችሁ እናቴንና ወንድሜን እንዳገኝ ለጣራችሁ በሙሉ እግዚአብሔር ያክብርልኝ። ነገር ግን መቼም ጥሩ እንዳለ ሆኖ መጥፎም ዜና አይጠፋምና እንግዲህ ዛሬ ደስ የሚል ዜና አልሰማሁም። እንባዬን ለመቆጣጠር እየሞከርኩኝ ነው። ዛሬ ወንድሜ በህይወት እንደሌለ ተነገረኝ። ስለዚህ ቁርጤን አውቄያለሁ። የእናቴን ነገር ደግሞ በቅርብ ቀን አውቃለሁ ብዬ አስባለሁና ስለ ወንድሜ የምትለፉትን ልፋት በቃ አትድከሙ። ወንድሜ በህይወት የለም ወገኖች። አንደኛው ጥያቄ ተመልሶልኝ ሁለተኛው እየተጠባበቁ እገኛለሁ። እናም ሁለተኛው የእናቴ ጉዳይ ነው። እናቴ አስመራ አፈልጓት ከአስመራ በጦርነት ጊዜ ተሰዳ ወደ አገሯ ወደ አድዋ ገብታለች ተብሏል። እናም ይሄ ፍንጭውን ሆኖ እናቴ ስታፈላልገኝ እንደነበረች ሰምቻለሁና እስኪ ደግሞ የምስራቹን ያሰማል። የወንድሜስ ቁጭ ብዬ ብዬ ይውጣልኝ። የቀሩትንም ምስኪን
እህትና ወንድሞቼ እያገኘው እንደው በቃ የድሮ የናፈቀኝን እህትና ወንድምነት ይውጣልኝ። ለማንኛውም እናቴ በአይነ ስጋ እስከምንተያይ ድረስ ይህንን ይመስላል ማለት ነው። ሄሎ ጤና ይስጥልኝ፣ እንዴት ናችሁ? ሄሎ ጽጌረዳ ነኝ፣ እንዴት ነሽ? ሰላም ነሽ ወይ? ደህና ነሽልኝ ወይ? አለው አወቅሽኝ? ሄሎ ጽጌረዳ ነኝ፣ እንግዲህ የታገለ እህት ነኝ። አለው ስምሽ ማን ነበረ? እግዚኦ እንደው ጉድ እኮ ነው። ከዚህ አመታት በኋላ እንደው ድምጽሽን መስማቴ ዘመኔን ሁሉ ሳስባችሁ ስጠብቃችሁ ነበር እኮ። እውነት ነው። እንደው ታገል ወንድሜን በዛው ፍለጋ ነበረ ብታይ። ሰሞኑን ደግሞ በሶሻል ሚዲያ የለቀኩትና እህቶቼን ከ25 አመት በኋላ ነው እንግዲህ መቅድዬን ያገኘኋቸው። አሁን አልሰማኋትም ነበረ ስለ ታገልን አንቺንም እንዳገኘች አላውቅም ነበርን። ዛሬ ስናወራ ነው የገረመኝ። ለኔ በጣም ጉድ ነው። ለኔ በጣም ተአምር ነው። ወይኔ ወንድሜን በቃ በህይወት ሰላም ጉድ እኮ ነው ለኔ። እኔ በጣም አሁን ግራ እየገባኝ ነው። አንደኛ አንቺን ማግኘቴ ወንድሜን እንደዚህ በቃ ጓጉቼ በሶሻል ሚዲያ ሰሞኑን ብታይ ለቀቄው ነበረ በሶሻል ሚዲያ እናቴንና ወንድሜን ማግኘት እፈልጋለሁ ብዬ በቃ ቆርጬ ተነሳውና ለቀቄው ነበር ብታይ ሰው ሁሉና በእንደዚህ በአቋራጭ መቅደስ ስትነግረኝ እኔ ተአምር ነው የሆነብኝና እኔ ግራ ገባኝ። በአሁን ሰዓት ግራ ገባኝ። ምንድነው የሆነው? ወይኔ አይዞሽ ወይኔ አይገርምልሽም? እኔም ለአባቴ በዚህኛው በእናቴ በኩል ብቸኛ ነኝ እና አይዞሽ እንግዲህ እኔ የወንድሜ እናት አይደለሽ እንግዲህ ስለኔ ግን ምንም ሰምተሽ አታውቂም? እኔ እኮ አባቴ ማለት ነው ይነግረኝ ነበረ። ጉርስም ከተማ የመጣው ወንድምሽ ይነግረኝ ነበርና ልጄን አንቺንና እሱን እሰበስባችኋለሁ እያለኝ ያው እሱም ከሞተ ዘመኑ ተቆጥሯል። እኔም በጣም ለብዙ አመታት ብቻዬን ነው ያደግኩት። ሌላ ነች። መብራት ገብረስላሴ ትባላለች። እንግዲህ አድዋ ሰው ናት። እሷ ደግሞ ያድዋ ሰው ናት። ሄሎ እየሰማሁሽ ነው። በጣም ገርሞኛል። አንደኛ በህይወቴ ማለት ነው ቢያንስ ወንድሜን አገኘዋለሁ የሚል ግምት ነበረኝና መቅደሴን ስነግረኝ በህይወቴ ሳላየው ብቸኛ ልጅ እንደሆነ ደግሞ ሰምቻለሁ።
በጣም ቆይቷል። በጣም ቆይቷል። ለመጥፎ ደረጃ ላይ ነው ለዚህ ያበቃው። ምን እላለሁ ታዲያ ለፍቼ ያጨብጭቤ ቀረ። አይዞሽ እኛም የእሱ ምትክ ነኝ። እሺ እኔ የእሱ ምትክ ነኝ፣ የታላቅ ወንድሜ ምትክ ነኝ። አይዞሽ እሺ። እኔ እኮ አሁን እኮ በሰሞኑ ሶሻል ሚዲያ ላይ እኮ በቃ ለቀቁትና ወንድሜን እናቴን አፈላልጉልኝ ብዬ ነበር የለቀቁት። እንግዲህ በህይወቴ በቃ ወይ ሞቶ ወይ ኖሮ መስማት ፈልጋለሁ ብዬ ነበረ። በጣም ጉድ እኮ ስንት ነገር ሳስበው እሱን ብዬ ዝም ብዬ ሌላ ነገር ሳላስብ አሳድጌው አስተምሬው እስከ ደረጃ ደርሶ ነው ጊዜ ባልታሰበ ሰዓት የጠፋው። አደጋ ነው ወይስ በምንድን ነው ያረፈው? የዛሬ 15 ዓመት ማለት እኮ እኔ እኮ በቃ አዲስ አበባ ነበር። 15 ስንት ዓመት ነበረ ግን? ስንት ዓመት ሆኖት ነበር? 19 ዓመቱ ነው። ኦይ ስንት ዓመቱ? 19 ዓመቱ ነበር። 19 ዓመቱ ከዛ 15 ዓመቱ አሁን 34 ዓመቱ ብቻ ነው እንዴ? አይደለም ማለት 19 በዘጠና ዓመተ ምህረት ነው። ምን ማለት ነው? 18 ዓመቱ ግን ቆይ እንትን ከመሞቱ በፊት እድሜው ስንት ነበረ? ከመሞቱ በፊት ልክ በ19 ዓመቱ ነው። 19 ዓመቱ። ስለዚህ 19 እና 15 ዓመቱ ከሞተ 34 ዓመቱ ብቻ ነው እንዴ? አይደለም 44 ዓመቱ ነው። 44 ዓመቱ። አይገርምም? ታላቂ እንደሆነ እኮ አውቃለሁ። አዎ በቃ በግምት አይገርምም? ይገባኛል። አንቺ ብቻሽን አስቀረሽ አይደል? አባዬ እኮ ሁላችንም እንቅፋት ነው። ነፍሱን በመንግስተ ሰማያት አሳርፋት እንጂ ሁላችንም ይኸው ባክነን ቀረን። እኔንም እኮ ልጅ ከእናቴ ነጥሎኝ ይኸው ብቻዬን እንደዚሁ ስንከራተት፣ ግን መቅደስ ጉደኛ ሴት ናት። በቃ ጉደኛ እህት ናት ያለችኝ። እንደዚህ አፈላልጋችን ያገናኘችኝ። እኔ እኮ ስንት ሰው እሺ፣ ግድ የለም እሺ። ሐረር ነው ያለሽው አይደለ? የማ እሺ። የት ነሽ ታዲያ? እኔ ላስለቅስሽ አሁን ታዲያ ጉርሱ ኦኬ። እደውላለሁ ግን እንትን ቴሌግራም እና ዋትስአፕ ቢኖርሽ ጥሩ ነበረ። ደግሞ በደንብ እንትን እንድንል። አዎ እሺ። እሺ እኔ እሺ አይዞሽ። ያው እንግዲህ እኛው እኔስ ልጅሽ አይደለሁ ይሄን ያህል አመት ይኸው እኔንም ብቻዬን ነኝ። ስለዚህ አንቺ ብቻሽን አይደለሽም። ወንዶቹም ደውለውልኛል ከትግራይ አዲስ አበባ መጥተው መቅደስ አገናኝታኛለች። በአካል ተገናኝታችሁ ነው? በስልክ መቅደስ ታሪክ ሰራች እህቴ። በእውነት እንደው ይኸው ካገኘኋቸው ራሱ 5 ዓመት ያናግሬያቸው አላውቅም። ናግሩት ምን
እሺ እመቤት በቃ እሺ አሁን ደስታሽን በእንባ እንትን አልከልሰው ሰላም ሁኝልኝ ድምጽሽን ስለሰማው ደስ ብሎኛል እሺ በቃ ደስ ይላል ማለት ራሱ ሁሌ መቅደስ ደቡል ትነግረኛለች እኔም እጠይቃታለሁ ያለውን ትገናኛላችሁ ወይ ትደውልልሻለች ወይ ብዬ እጠይቃታለሁ ባለፈው ጊዜ በዚህ ጊዜ ሰሞን አልተገናኘንም ምናምን ብላኝ ነበር አልተገናኘንም አሁን ነው በሰሞኑ በቃ እነሷንም ማውራት የጀመርኩት አዎ በቃ ታልኩሽ ደህና ሁኚ ያልሽ እሺ ነው እሺ ነው አዎ እግዚአብሔር ካንቺ አታልቅሽማ እግዚአብሔር ያሰባስበን እሺ ነና እግዚአብሔር ያክብርልኝ እንግዲህ ደግሞ እናወራለን እሺ ቻው እሺ እናወራለን እንግዲህ እሺ ነና እሺ እሺ ቻው ደህና ደሪ እሺ በዚህ ቁጥር ነው የምትደውይልኝ ወደፊት እሺ ደውላለሁ እሺ እኔ እናት እሺ እሺ በቃ ደህና ደሪ አይዞሽ ሰላም ደሪ እሺ እኔ እናት እሺ 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 ቻው ደህና ደሪ ቻው እናቴ አስመራ አይደለሽም ተባለ እሺ የት ነው ስል ደግሞ እዛው አድዋ ተመልሰሽ እኔንም ፍለጋ እንደወጣሽ ሰምቻለሁ ታዲያ በዚህ መረጃ የቲክቶክ ታዋቂ የተባሉት በአጠቃላይ ሼር በማድረግ ለአድዋ ህዝብ በማሰማት አንቺን እንደሚያገናኙኝና ባለውለታዎች እንደሚሆኑ ባለተስፋ ነኝ እናቴ በቅርብ ቀን እንገናኝ ይሆን እስኪ መረጃ ስሙትና በዚህ መሰረት እናቴን ፈልጉልኝ ሄሎ ጽግዬ መብራት የመጣችው 92 ዓመተ ምህረት ተፈናቅላ መታ ቤተሰብ ድረስ አንቺን ፍለጋ መታ እንደነበረ እህቴ ነግራኛለች ሰላማዊት ስለዚህ 92 ከመጡት ተፈናቃይ የአድዋ ልጆች ጋር ከኤርትራ ተፈናቃዮች ጋር ብለሽ አፈላልጊ እና ደግሞ ማይቀነጣል አካባቢ ያዛው አድዋ መስመር ተወላጅ ናት ስለዚህ እንደዚህ ብለሽ ጠይቂና ታገኛለሽ ከኤርትራ ነው የመጡት ተፈናቃዮች ናቸው ደግሞ አትጨነቂ ሁለት ምርጫ ተይዞ ነው ሰው የሚፈለገው መልካም እናቶች ቀን እስኪ ሰላምሽኔ ላውራ አቤት አየሽው መከራ ሞትላችን ዲራራ አምላክ የላከው ታደራ ደግ ነው መሰንበት እኔም እንደ እናቴ 9 ወር አርግሼ ተንበርክኬ አምጬ ሰላም የዓለም ህዝቦች በአጠቃላይ እንደምን አላችሁ አሁንም በድጋሜ ምስጋናዬ እንዳለ ሆኖ ያው ኢቢኤስን ኮንታክት አርጋቸው ባላችሁን መሰረት ደውዬ እንዴት 2 ሳምንት ያህል እንደማይሰሩ እንዳሳወቁኝ እናንተም እንድታቁልኝ ብዬ ነው አክባሪዎቼ ወደ እናንተ ይዤ መጥቻለሁ ተከታተሉት በተረፈ ደግሞ ይሄ ሁሉ ኮሜንት ይሄ ሁሉ ኔነት ይሄ ሁሉ ርብርብ እጅግ በጣም እኔ እንጃ ሰው መሆን በቂ እንደሆነ አሳይታችሁኛልና አሁንም ክበሩልኝ እጅግ በጣም አመሰግናለሁ ታዲያ ዛሬ ለመጨረሻ ጊዜ ላይቭ ላይ በመግባት መረጃችሁን ሰበስባለሁ ካልሆነም በዚሁ እዘጋዋለሁ በተረፈ አላማዬንና እንግዲህ ሰው የመሆኔን ለሌሎቹ ምክንያት የሰው የማገናኛ ምክንያት ይሆን ዘንድ ይህንን ቸርወር የሚለውን እባካችሁ ፎሎ አድርጉት በዛ እንገናኛለን መልካም ጊዜ ተመኘው ወዳጆችዬ ደህና ሁኑልኝ ሄሎ ሰላም ጤና ይስጥልኝ እንዴት ነህ ደህና ጸገነት እንደምትባይና ስልክሽ ተሰጥቶኝ ነው ከኢቢኤሶች ያው እኔ ደግሞ ስዊድን የምኖር ጽጌሬዳ የምባል የጠፋብኝን ሰው ለመፈለግ እንግዲህ ለዛ ነው የደወልኩላችሁ ለጊዜው አሁን እያፋለገን አይደለም ማይሽ ከሆነ ለ2 ሳምንት ምናምን እያፋለገን አይደለም ኦኬ ስንጀምር ወይ ስልክ ሰጥቻለሁ ትደውያለሽ አሁን እየሰራን ስላልሆነ ነው ኦኬ እሺ በቃ አመሰግናለሁ